ቴሌግራም ለተጠቃሚዎቹ በቅርቡ አዲስ የኤአይ ፊቸር አካቷል። ይሄ ቴሌግራም ላይ የተጨመረው የኤአይ ፊቸር አገልግሎቱ ምንድነው? እንዴት አድርገን መጠቀም እንችላለን? የሚለውን አሁን አሳያችኋለሁ። ከዛ በፊት ግን ቪዲዮውን ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። በመጀመሪያ ወደ ቴሌግራማችሁ ትገቡና የምትፈልጉትን መልእክት ወይም ጽሑፍ ልክ እንደዚህ ትመርጣላችሁ። ቀጥሎ ጽሑፉን አንዴ ነካ ስታደርጉት ከሚመጣላችሁ አማራጭ ኤዲት የሚለውን ትነካላችሁ። ኤዲት የሚለውን አማራጭ በምትነኩበት ሰዓት አዲስ የተጨመረ ኤአይ የሚል ፊቸር ይመጣላችኋል። እሱን ትነኩታላችሁ። ከዛ ብዙ አይነት አማራጮች ልክ እንደዚህ ይዘረዘሩላችኋል። ለምሳሌ ጽሑፉን እናንተ ወደምትችሉት ቋንቋ ወይም ወደ ሌላ ቋንቋ እንዲቀይርላችሁ ከፈለጋችሁ ትራንስሌት የሚለውን ነክታችሁ ወደምትፈልጉት ቋንቋ ስትመርጡለት ልክ እንደዚህ በፍጥነት ትራንስሌት ያደርግላችኋል። ከዛ አፕላይ የሚለውን ትነካላችሁ። በተጨማሪም ጽሑፉ በጣም ረጅም ከሆነና ፍሬ ሐሳቡን አጠር አድርጎ እንዲሰራላችሁ ከፈለጋችሁ በቀላሉ ልክ እንደዚህ አጠር አድርጎ እንዲሰራላችሁ ማድረግ ትችላላችሁ። ከዛ ከሰራላችሁ በኋላ አፕላይ የሚለውን ትነካላችሁ። በተጨማሪም ጽሑፉ ላይ መስተካከል ያለበት ነገር አለ ብላችሁ ካሰባችሁ በቀላሉ ልክ እንደዚህ ትነኩታላችሁ እዚች ጋር። ከዛ ፊክስ አድርጎ ልክ እንደዚህ ይሰራላችኋል ማለት ነው። ሌሎችም በጣም ብዙ አይነት አማራጮች አሉ። እናንተ የምትፈልጉትን እየመረጣችሁ መጠቀም ትችላላችሁ። ኖርማል የቴሌግራም ተጠቃሚ ከሆናችሁ በቀን ውስጥ አጠቃቀማችሁ የተገደበ ነው። ከ5 ወይ እስከ 10 ጊዜ ነው መጠቀም የምትችሉት። ነገር ግን ፕሪሚየም ተጠቃሚ ከሆናችሁ በቀን ውስጥ በጣም ብዙ ጊዜ ይህንን አገልግሎት መጠቀም ትችላላችሁ። ስለዚህ የቴሌግራም ኤአይ ፊቸር ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ንገሩኝ። ያልገባችሁ ጥያቄም ካላችሁ በተመሳሳይ ኮሜንት ላይ ጻፉልኝ።